የ13 ዓመት ልጅ ነው። በእናቱ ላይ ፊቱን ካኮማተረና ከኮረፈ ሰንበትበት ብሏል። ለምን ጸባዩ እንደተቀያየረ ለማወቅ ብዙ ብትጠይቀውም መልስ አልሰጥ ስላላት ጉርምስና ጀምሮታል ብላ ተወት አድርገዋለች። አንድ ቀን ወደ እናቱ መጣና አንድ ደብዳቤ ሰጣት። በእንደዚህ መልኩ ደብዳቤን ከልጇ ተቀብላ ስለማታውቅ ለማንበብ ቸኩላ ስትመለከተው እንዲህ የሚል ጽሑፍ አገኘች። ይህንን ደብዳቤ ለመጻፍ የፈለኩት ያለብሽን ዕዳ ላስታውስሽና እንድትከፊኝ ለመጠየቅ ነው። ግቢ ውስጥ ያደገውን ሳር የቆረጥኩበት 5 ብር፣ ክፍሌን ያጸዳሁበት 2 ብር፣ ወደ ሱቅ የተላኩበት 3 ብር፣ ሱቅ ስትሄጂ ወንድምህን ጠብቅ ብለሽኝ የጠበቅኩበት 4 ብር፣ ቆሻሻ የደፋሁበት 5 ብር፣ ትምህርት ቤት ጥሩ ውጤት ያመጣሁበት 5 ብር፣ ያለብሽ ዕዳ በጠቅላላው ድምር 24 ብር የሚል ጽሑፍ ነበረ። ብዙ ውለታ ያደረገችለትና በጣም የምትወደው ልጇ ሁኔታውን በዚህ መልኩ ማየቱ ያደረገውን ሁሉ እንደ ዕዳ መቁጠሩ በጣም አስገረማት። ሁኔታውን በምን መልክ እንደምትይዘው ካሰበች በኋላ ወረቀቱን ገለበጠችና እንዲህ የሚል የምላሽ ደብዳቤ ጻፈችለት። ልጄ፣ ዕዳዬን ስላስታወስከኝ አመሰግናለሁ። በመጀመሪያ አንተ ያለብህን ዕዳ ላስታውስህና አሁንም ዕዳ አለብሽ ካልከኝ እከፍልሃለሁ። 9 ወር ሙሉ ማህፀኔ ውስጥ የተሸከምኩበት ከክፍያ ነፃ፣ በታመምክ ጊዜ ሁሉ ወደ ሐኪም ቤት ያመላለስኩበትና ገንዘብ ከፍያ ያሳከምኩበት ከክፍያ ነፃ፣ ሌሊት ስታለቅስ ቁጭ ብዬ ለመንከባከብ ያደርኩበት ከክፍያ ነፃ፣ ከልጅነት ጀምሮ ጡት ያጠባሁበትና በየቀኑ ምግብ ሰርቼ ያበላሁበት ከክፍያ ነፃ፣ መጫወቻ ልብስና ጫማ የገዛሁበት ከክፍያ ነፃ፣ አንድ ነገር እንዳይደርስብህ ወደ ፈጣሪ ጸሎት በማድረግ ያሳለፍኳቸው ቀናትና ሰዓታት ከክፍያ ነፃ፣ ያለብህ ዕዳ ጠቅላላ ድምር 0 ብር። ይህንን የእናቱን ደብዳቤ ያነበበው ልጅ ይህ 13 ዓመት ልጅ ሳያስበው አይኖቹ በእንባ ተሞሉ። እስከ ዛሬ የታየው እሱ አደረግኩኝ የሚለው እንጂ የተደረገለት ነገር አልነበረም። የእናቱ ምላሽ እድሜ ልኩን የማይረሳ ትዝታውን ተውለት። አንዳንድ ሰዎች እነሱ የከፈሉትን መስዋዕትነት ብቻ የመቁጠር ዝንባሌ አለባቸው።